injera. It makes injera, and that's your flatbread, isn't it? Flatbread, the most popular, very healthy. Very healthy. Because it is free from gluten. Oh. Things down and see if I could learn more about Ethiopia's coffee culture. My name's Carrie. My name's Helen. Helen, nice to meet you. This looks amazing, and I wondered if I could find out more about how you make the coffee. Okay. Would that be okay? Okay. Thank you. ወደ ኢትዮጵያ የሚመጡት ቱሪስቶች በከፍተኛ ሁኔታ እድገት አሳይተዋል። እንደምን ቆያችሁ ውድ ቤተሰቦቻችን? በቅርብ አመታቶች ውስጥ በጣም ብዙ የሆኑት አገሪቱን ገብተው ይገኛሉ። ከፍተኛ የቱሪስቶች ቁጥርም ወደ ኢትዮጵያ እየገቡ ነው የሚገኙት። ከዚህ የምንረዳው በጣም ኢንተርናሽናሊ ኢትዮጵያ መተዋወቅ እንደጀመረችን መረዳት እንችላለን። እንደዛውም ደግሞ የተለያዩ ፕሮጀክቶች ሀገሪቱ ላይ መሰራቱ በከፍተኛ ሁኔታ ቱሪስቶች ወደ ሀገሪቱ እንዲገቡ አድርጎታል። Coffee. Do you like coffee? Yeah. Yeah? Much. Too much? Yeah. That is strong. Sitting there with Helen and Minnie, I learned that coffee here isn't just about caffeine. It's just in the center of Addis, but in like a nice quiet area. So let's go inside. ጋይስ እንደምትመለከቱት ነጮች ይሄ በጣም የሀገራችን ላይ እየተከናወነ ያለው በጣም ግዙፍ ትራንስፎርሜሽን ላይ ማመን እስኪያቅታቸው ድረስ ደርሰዋል። ቢኮዝ እኛ ራሱ ነዋሪዎች የኢትዮጵያ ትውልዶች ራሱ ሶሻል ሚዲያ ላይ የተለያዩ ሚዲያ ላይ ሳይ መደንገጥም ጀምረናል። ቢኮዝ ይሄ በጣም ትልቅ ትራንስፎርሜሽን ነው። እንደምታዩት ነጮች እየመጡ በጣም የሀገራችን ምግቦችን እየሞከሩ እንደተመቻቸውም እየገለጹ ነው። እንደዛም ኮሜንታቸው ስር ገብታችሁ ብታዩ ወደፊት እኔ እመጣለሁ ብሎ የሚፎክሩት ብዙ ናቸው። ሶ ይሄ በሀገራችን ልንኮራ ይገባናል። እንደዛውም መጥፎ ጎኖችም እንዳሉ ይሄም ደግሞ ስትሬንግዝ ነው በቃ መውሰድ አለብን። ድክመቶችም እንዳሉ I mean, it's a good idea to eat it all. So actually, I think less is more. So I'm just going to have eggs. I'm just going to have the waffle. Thank you. Oh wow, there's more room here. Okay. Much better path. ይሄው እንደምታዩት ወደ ሀገራችን ሲመጡ የተለያዩ ቦታ ሄዶ ይጎበኛሉ። የእምነት ቦታዎች እንደዛም ደግሞ ናሽናል ሙዚየም የተለያዩ ቦታ ሄዶ በጣም ፊድባካቸው ደግሞ በጣም እንደተደሰቱና ኢትዮጵያ አሪፍ ሀገር እንደሆነች አሪፍ ዌዘር ኮንዲሽን እንዳለችና በጣም በቃ የምትመች ሀገር እንደሆነች ነው የሚያወሩት። እንደዛም ደግሞ አዲስ አበባው በጣም ክሊን ናት ብለውም ያወራሉ። ስለዚህ እናንተ ደግሞ ምንድነው የምትሉት? እስኪ ኮሜንት ስራ አሳውቁን። ጉድባይ ጋይስ።